ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? መደመር 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 ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ከፖለቲካ ጋር ንግግር ያላቸው የንግድ ድርጅቶችን እናግዳለን ብላችኋል። እነማን ናቸው? በምን ለይታችኋቸው ነው? ለምንድን ነው የምታግዷቸው? ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም። የትብብሩን ወይም የቅንጅቱን የኢኮኖሚ ፖሊሲ ከዚህ እንደሚከተለው አቀርባለሁ። የትብብር ለኢትዮጵያ አንድነት የኢኮኖሚ ፖሊሲ 3 መሰረታዊ መርሆች አሉት። እነርሱም እድገት፣ ማህበራዊ እኩልነትና ዘለቂታዊነት ናቸው። እነዚህ የኢኮኖሚ ፖሊሲዎች በእኛ ቅንጅት ውስጥ እኩል ትኩረት የሚሰጣቸው ናቸው። ከእድገት አንጻር ስንመለከት ሰዎች ከፍርሃትና ከፍላጎት ነፃ ሆነው መኖር እንዳለባቸው የተባበሩት መንግስታት ድርጅት ያስቀምጣል። ይህም የተመቻቸ ኢኮኖሚ፣ ማህበራዊ፣ ባህላዊ ልማትና የተሟላ የስራ እድል መገኘትን ያጠቃልላል። ይህንን አሟልቶ ለመገኘት አንድ ሀገር የእያንዳንዱን ሰው መሰረታዊ መብቶች ለማክበር የሚያስችል ሀብት ሊኖረው ይገባል። ይህንን አስፈላጊ ሀብት ለመፍጠር የሚያስችለው ደግሞ የኢኮኖሚ እድገት ነው። ኢኮኖሚያዊ እድገት ማለት አጠቃላይ የሀገር ውስጥ እድገት ማለት እንደሆነ እንረዳለን። ከዛ ውጪ ግን የትብብር ለኢትዮጵያ አንድነት ኢኮኖሚን የሚመለከተው በጣም ስኮላር በሆኑ ቋንቋዎች ብቻ ሳይሆን የኢትዮጵያ ሕዝብ ላይ ወይም ደግሞ አጠቃላይ የአንድ ሀገር ሕዝብ ላይ የኑሮ መሻሻል ላይ ያስከተለው አሉታዊና አዎንታዊ ተጽዕኖን በመረዳት ይሆናል። ማህበራዊ እኩልነትን ስንመለከት ፍትህ፣ ነጻነትና ወንድማማችነት እሴቶቻችን ናቸው። የተባበሩት መንግስታት ድርጅት መሰረታዊ ድንጋጌዎች እንደሆኑ እናውቃለን። በዚህ የኑሮ ደረጃ ለሴቶች የእኩል የስራ እድል ከእኩል ክፍያ ጋር በቂ ምግብ፣ ልብስና መጠለያ እንዲሁም የመማር ማስተማር መብት ለሁሉም እንዲዳረስ ይጠይቃል። እነዚህ ሁኔታዎች በመፍጠር የትብብር ለኢትዮጵያ አንድነት የዜጎቹ ኑሮ ሰብአዊ ክብር የተላበሰ በማድረግ በገበያ ኢኮኖሚ ስኬታማ ባይሆኑ እንኳን በማህበራዊና ዲሞክራሲያዊ ህይወት ውስጥ እንዲሳተፉ ለማስቻል ይሰራል። በመሆኑም ኢኮኖሚያዊ እድገት አስፈላጊ ሁኔታ እንጂ በራሱ ግብ ያለመሆኑንና ለማህበራዊ እኩልነትና ለፍትህ ትኩረት መስጠት እንደሚገባ እናምናለን። ዘለቂታዊነት የአካባቢና ኢኮኖሚያዊ ማህበራዊ ይዘት አለው። ዘለቂታዊነት መነሻው አካባቢ ሲሆን አጠቃላይ የኢኮኖሚ መርሆች ጋር የተያያዘ ይሆናል ማለት ነው። ስለዚህ የዘለቄታዊነት ጽንሰ ሀሳብ አጠቃላይ የኢኮኖሚያዊ ይዘት እንዳለው እንረዳለን። በዋናነት ገበያ መር ኢኮኖሚን እንጠቀማለን። ገበያ መር ኢኮኖሚን ስንጠቀም ግን መንግስት ወይም ደግሞ እኛ ስልጣን ላይ ስንወጣ የተለያዩ ህገወጥ ድርጊቶችንና ወንጀሎችን መሀል ላይ የገባን ለማረጋጋትና ጣልቃ በመግባት ህግን የማስከበር ሁኔታ እንሰራለን ማለት ነው። በእኛ አመለካከትና በእኛ አረዳድ አሁን ላይ ያሉት የስርዓት ከበርቴዎች ናቸው። የስርዓት ከበርቴዎች የአጠቃላይ ህዝቡን ወይም ደግሞ የህዝቡን ጉልበት ሀብት እየበዘበዙ ይገኛሉ ብለን እናምናለን። ይህንን ለማስቀረት ማህበራዊ ፍትህ መረጋገጥ አለበት። ኢኮኖሚያዊ መስካችንም በዛው በማህበራዊ ፍትህ በእድገትና የማህበራዊ እኩልነት ዘለቂታዊነት መርሆች የተቃኘና የተጠቃለለ ነው። አስቻይ ሁኔታዎች እንዲፈጠሩ የገባንበት ምርጫ ነው። አስቻይ ሁኔታዎች እንዲፈጠሩ እንታገላለን። በዛው ውስጥ ግን አማራጭ ሀሳብ እንዳለን የተቀናጀ ስርዓት እንዳለን ለህዝባችን ደግሞ የምናሳውቅባቸው መድረኮች ናቸው። ስላዘጋጃችሁት እናመሰግናለን። ማንፌስቶአችሁ ላይ በእርግጥ ይሄኛው ንባብ ከኢህአፓ ማንፌስቶ ላይ የተወሰደ ነው። ነገር ግን በጋራ የምትከተሉት ሊሆን ስለሚችል ከዛ አንጻር ነው ጥያቄውን ማነሳው። ሶሻል ዲሞክራሲ የሚቃወመው ከፍተኛ ንብረት ማካበትን እና ሰርቶ አደሮችን ከመጠን በላይ መበዝበዝን ነው ይላል። ምን ማለት ነው? ቅድም እንደጠቀስኩት በኢትዮጵያ ውስጥ አሁን ባለው ሁኔታ የሀብት ከበርቴዎች ሳይሆን የስርዓት ከበርቴዎች አሉ ብለን እናምናለን። እነዚያ የስርዓት ከበርቴዎች የተወለዱት ወይም የተፈጠሩት ደግሞ የዜጎችን ሀብት በመበዝበዝ በሙስና እንዲሁም ደግሞ ከስርዓት ጋር ያልተገባ ትስስር በመፍጠር ነው ብለን እናምናለን። ስለዚህ አሁን ባለን አረዳድ ያሉት የስርዓት ከበርቴዎች ናቸው። እነዛን የስርዓት ከበርቴዎች ደግሞ በማስቆም ወደ የሀብት ከበርቴዎችን በመፍጠር እነዛ የሀብት ከበርቴዎች ለዜጎችም የስራ እድል በመፍጠር ለመንግስትም ትክክለኛውን ግብር በመክፈል የሀገር እድገት ላይ አስተዋጽኦ ከበርቴውን ማስቆም ማለት እኮ ኢንቨስትመንትን ማስቆምና አይደለም።
የተለያየ ከበርቴን የጠቀስኩልህ የሀብት ከበርቴና የስርዓት ከበርቴ ብያለሁ። በስንት ትከፍሉታላችሁ? ሁለት እየጠቀስኩልህ ነው። የሀብት ከበርቴ ብያለሁ፣ የስርዓት ከበርቴ ብያለሁ። ዴፊኒሽኑ ላይ መነጋገር እንችላለን። የስርዓት ከበርቴዎቹና የሀብት ከበርቴዎቹን በንጽጽር አስቀምጡ ብትባሉ ኢትዮጵያ ውስጥ የትኛው ይበዛል? የስርዓት ከበርቴ። የስርዓት ከበርቴው ይበዛል። ስለዚህ ከስርዓት ከበርቴው ላባደሩን ነው ከብዝበዛ እንታደገዋለን የምትሉት? በሚገባ። በጥቅሉ ግን ኢትዮጵያ ውስጥ የዳበረ የከበርቴ ስርዓት አለ የለም? የስርዓት ከበርቴ አለ። የዳበረ የሚለው ላይ ነው እንጂ ልዩነታቸው የዳበረ የስርዓት ከበርቴ አለ። እሺ፣ ማንፌስቷችሁ ላይ ሌላ ቦታ ላይ ደግሞ በኢትዮጵያ ውስጥ የከበርቴው ስርዓት በወጉ አላደገም ትላላችሁ። እርስዎ ደግሞ የከበርቴው ስርዓት ኢትዮጵያ ውስጥ ያለው የከበርቴ ስርዓት የስርዓት የሚሆን የምንም የዳበረ ነው እያሉኝ ነው። ስፔሲፊኬሽን ይጎለዋል ማኒፌስቶ ላይ እርግጥ ነው። ነገር ግን እያልን ያለ ነው የሀብት ከበርቴዎች መፈጠር አለባቸው። የሀብት ከበርቴዎች ስንል በትክክለኛው መንገድ ለመንግስት በትክክል ግብር የሚከፍሉ ሰርተው ያገኙ ከላባደሩ ገንዘብ በመበዝበዝ ያልበለጸጉ ሰዎች መፈጠር አለባቸው። እነዛ ሰዎች ለሀገር እድገት እኩል አስተዋጽኦ ማበርከት ከዚህ በኋላ ይፈጠሩ ነው ተፈጥሯል ነው የሀብት ከበርቴዎች ያሉ በኢትዮጵያ ውስጥ በጣም በጥቂት የሚቆጠሩ ናቸው ብለን እናምናለን። ከሌሉ እናንተ ይሄ ክርክር ከተካሄደ ከ4 ወራት በኋላ ይሄ አመት ከተጠናቀቀ ከ30 ቀናት በኋላ መንግስት ትረገባላችሁ። በ4 አመት ውስጥ እንዴት ያለ ከበርቴ ፈጥራችሁ ነው ከከበርቴው ገንዘብ ከፍላችሁ ለሌላው የምታከፋፍሉ? በቅድሚያ የስርዓት ከበርቴዎች እንዳይኖሩ እናደርጋለን። ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን እናምናለን። ምክንያቱም እነዚህ አሁን የጠቀስናቸው የስርዓት ከበርቴዎች ባልተገባ ሁኔታ የሀገርን ሀብት በማካበት ከስርዓት ጋር ያልተገባ ትስስር በመፍጠር ነው እየበለጸጉ ያሉት ብለን ነው የምናምነው። በትክክለኛ መንገድ ቅድም እንደነገርኩ የነፃ ገበያ ወይም ደግሞ የገበያ መር ኢኮኖሚ ነው የምንጠቀመው። የገበያ መር ኢኮኖሚ በመጠቀም ኢንቨስተሮችን እንስባለን፣ ኢንቨስተሮች ይሳባሉ፣ ፉክክር ይኖራል፣ ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው እያሉኝ ያሉት? አዎ የሀብት ከበርቴዎች ምንም ይሁን ስያሜያቸው ልዩነት አለው፣ መሰረታዊ ልዩነት አለው። ምንም ይሁን ማለት አንችልም። እሺ፣ በእናንተ በኩል የሀብት ከበርቴዎች ይፈጠራሉ ነው። በሚቀጥለው 5 ወር ውስጥ የሀብት ከበርቴዎች ተፈጥረው በሚቀጥሉት 5 ወር አይደለም። እናንተ መንግስት የምትሆኑት ከ5 ወር በኋላ ነው እኮ። ከዛ ፕሮሰስ ነው። ምንም ነገር ሂደት ነው። ኦቨርናይት ነገር የለም። ከፈጠራችኋቸው ከበርቴዎች ላባደሩን ትጠብቁታላችሁ። እኛ የምንፈጥረው የስርዓት ከበርቴ አይደለም። ላባደሩ መጠበቅ ያለበት ከስርዓት ከበርቴዎች ነው። ምክንያቱም ላይ እንደሱ አይደለም የሚለው ከከበርቴው ስርዓት ነው የሚለው። የኢሃፓን ማኒፌስቶ ነው ያገኘው። የኢሃፓ አባል ነው ጥርሶ እያወራሁ ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓን ወኪል አይደለም የመጣሁት እኮ። የትብብሩ ማኒፌስቶና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። ከፍተኛ ግብር መጣል የግል ባለሀብቱን ያስራል፣ ተስፋም ያስቆርጣል፣ ኢንቨስትመንትም ያቀጭጫል። እናንተ የምትከተሉት እናንተ ገብረዋለን የምትሉት ስርዓት ይሄን የሚፈጥር ነው። የሀገርን ኢኮኖሚ እና ዜጎችን ሊቀጥር የሚችል ኢኮኖሚ እንዴት ትፈጥራላችሁ በዚህ መንገድ? ከፍተኛ ግብር በመጣል ሁኔታ ከዚህ አሁን ካለው መንግስት የበለጠ እንጥላለን የሚል እምነት የለንም። ያም አይደለም እቅዳችን። ነገር ግን ተገቢ የሆኑ ግብሮችን በመጣል ግብሩ ለተገቢው የህዝብ ዓላማ እንዲውል እናደርጋለን። አሁን እየተጣለ ያለውን ግብር በተመን ነው በአሰራር ነው የምትቃወሙ? በተመንም በአሰራር። ተመኑን ታሻሽሉታላችሁ? ከምን ወደ ምን? አሁን ያሉት በተለይ ደግሞ በመሰረታዊ አቅርቦቶች ላይ ያለው እንዲሁም ደግሞ አንዳንድ ግብር ሊጣልባቸው የማይገቡ ጉዳዮች አሉ። የተጋነነ ግብርም ለምሳሌ ከሰራተኞች የሚሰበሰብ ግብር የተጋነነ እንደሆነ እናምናለን። ከሲቪል ሰርቫንቱ ሙሉ በሙሉ ወይም ደግሞ ግብር የመሰብሰብ ፍላጎት አይኖረንም። ያም እንኳን ማሳካት ባንችል በጣም ዝቅተኛ ግብር ነው ምንጥለው። ስለዚህ በተመንም በአሰራርም በኩል አሁን ያለውን ሁኔታ አንከተልም። ግብር የምትቀንሱ ከሆነ የሀገር ውስጥ ገቢ ይቀንሳል። የሀገር ውስጥ ገቢ የሚቀንስ ከሆነ የልማት ጥያቄዎችን፣ የካፒታል በጀት፣ የክልሎች ድጎማ በጀትን፣ የዘላቂ ልማት ማስፈጸሚያ ግቦች ከየት ልታገኙ ነው? ግብር ስትቀንሱ ገቢያችሁ ይቀንሳል። የሀገር ውስጥ ገቢ የሚገኘው ከግብር ብቻ አይደለም። ኢትዮጵያን ካለማወቅ ምናልባት የመነጨ ጥያቄ ይመስለኛል። ምክንያቱም አሁን እኮ ለጦርነት እንኳን የሚውሉ በጣም ብዙ ቢሊዮን ዶላሮች እያየን ነው። ስለዚህ መንግስት የሀገር ውስጥ ገቢ ከምንድን ነው የሚገኘው? ከምንድን ነው እናንተ የምታገኙ? አሁን መንግስት እያገኘ ካላቸው አማራጮች ውጭ ምን ታመጣላችሁ ወይም ምን ትጨምራላችሁ? ስለ ግብር ብቻ ነው እያወራሁት። አሁን መንግስት እያገኘ ስላለው ሁኔታ አልገባውም። ነገር ግን ከግብር ብቻ አይደለም ከምን ትጨምራላችሁ እናንተ? ቀጥታ ግብር ከመሰብሰብ ባለፈ መንግስት በሚያስተዳድራቸው ተቋማት ላይ ለምሳሌ ኤክስፖርቶች ሊኖሩ ይችላሉ፣ እንዲሁ ደግሞ ሰርቪሶች ሊኖሩ ይችላሉ። ከዛ ውስጥ በምናገኘው ገንዘብ የውጭ ግብይት ገቢ ነው እንጂ የሚሆነው የግብር ገቢ አይደለም።
ከነዚህም ሰዎች እኮ ግብር ሰብስባችሁ ነው የመንግስት ግብርን ምን ሰበስበው ግብር በመጀመሪያ ደረጃ ተመጣጣኝ መሆን አለበት ብለን እናምናለን። የህዝቡን ገቢ ያማከለ የህዝቡን የኑሮ ሁኔታ ያማከለ ገቢ እንሰበስባለን። ከፍተኛ ግብር ማለት ግን ከህዝቡ አቅም በላይ ነው የሚሆነው። ስለዚህ እንደ ትብብር በማኒፌስቶችን ላይ ያስቀምጥ ነው ከህብረተሰቡ ተመጣጣኝ የሆነ ግብርን በመሰብሰብ መልሰን ደግሞ ያ ግብር አሁን እንደሚባለው ለመንግስት አገልግሎት ብቻ ሳይሆን ለህዝብ ተጠቃሚነት እንዲተላለፍ እና በትክክል ለታለመለት ዓላማና መዋል ላለበት ዓላማ እንዲውል እናደርጋለን ያለው። ማንፌስቷችሁ ላይ ትምህርትና ጤና ለሁሉም ዜጋ በነፃ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን ብላችኋል። የኔ ጥያቄ አሁን ኢትዮጵያ ውስጥ አይኤልኦ ባወጣው መረጃ መሰረት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። በትንሹ በወር 4000 ብር ዳረጎት ብትከፍሏቸው 480 ቢሊዮን ብር በአመት ለነዚህ ሰዎች መክፈል አለባቸው። በዚህ ላይ ከ370 ቢሊዮን ብር በላይ ለመሰረታዊ ፍጆታዎች የሚሰጥ በጀት አለ። አሁን ባለው መረጃ ሁለቱ ተደምሮ 800 ቢሊዮን ይደርሳል። የዚህ ሀገር አመታዊ በጀት 1 ትሪሊዮን ነው። እጃችሁ ላይ የሚቀረው 200 ቢሊዮን ነው። 200 ቢሊዮን ብር ይዛችሁ ለክልሎች የድጎማ በጀት ማድረግ መቻል አለባችሁ። የስራ ማስኬጃ ወጪዎች አሉባችሁ፣ ካፒታል አላችሁ። ይህን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ያለውን ዳታ ነግረኸኛል። አሁን ላይ ስላለው ዳታ አይደለም የምናወራው። በሚቀጥለው አመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማንፌስቷችሁ። ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘኸው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። እሺ የትብብር ለኢትዮጵያ ይሄኛውን ለስራ አጦች ዳረጎት እናደርጋለን የሚለውን ከኢሃፓ ወስዶ አይተገብረውም። ደግሞ ትብብር ይሄን ሀሳብ አይቀበለውም ማለት ነው። ያ እናደርጋለን፣ ነገር ግን የስራ አጥ ቁጥርን መቀነስ ነው ዋነኛ አላማችን እንጂ ማንፌስቷችሁ የሚለው ስራ አጦች ስራ እስኪያገኙ ድረስ ቃል በቃል ወርሃዊ ድጎማ እኮ ስለ ኢሃፓ ነው እያወራህ ያለኸው ነው እያልኩ ያለሁት ዳዊት። እሺ ይሄኛው የኢሃፓ ሀሳብ ከሆነ ትብብሩ አይቀበልም ወይ? ትብብሩ የሚቀበልበትን መንገድ እያስረዳሁ ነው፣ ከኢሃፓ ነጥለህ እንድታየው ማለት ነው። ትብብሩ የሚለው የስራ አጥ ቁጥርን እንቀንሳለን፣ በጣም ራዲካል በሆነ መንገድ እንቀንሳለን። ምክንያቱም የስራ አጥ ቁጥር የጨመረባቸው ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱና ዋነኛው ጦርነት ነው። ጦርነቱ ካቆመ ኢንቨስትመንቶች ይጨምራሉ፣ በየክልሉ ያሉ ኢንቨስትመንቶች። ስለዚህ እንትን ነው ኢምፕራክቲካል አይደለም። ይሄ የስራ አጥ ቁጥር ጦርነት ባልነበረበት ጊዜ ከቁጥሩ መጨመር በስተቀር ጦርነት ባልነበረበት ጊዜ መረጃ ልሰጡት እችላለሁ። ኢትዮጵያ ውስጥ በአማካይ እስከ 5 እስከ 6 ሚሊዮን የሚደርስ ስራ ፈላጊ አለ። ይሄኛውን 4000 በ5 ሚሊዮን የምናባዛው ከሆነ በትንሹ እስከ 200 ቢሊዮን ዳረጎት መክፈል አለባችሁ። የቁጥር ልዩነት ነው። ጦርነቱ ቁጥሩ ማተር ያደርጋል። ስለዚህ እኔም ጥያቄ እሱ ነው እኮ ቁጥሩ ማተር ያደርጋል እያልኩ ያለሁት። እሺ በ200 መንግስት ሆነን አናቅም። መንግስት ስንሆን እኛ በምን ያህል መጠን የስራ አጥ ቁጥሩን እንቀንሳለን ከሚለው ጋር ነው ካልኩሌት ሊደረግ የሚገባው በመጀመሪያ ደረጃ። ጥሩ። የማንፌስቷችሁ በተመለከተ ብሔራዊ ባንክ የመንግስት ተጠሪና በመንግስት ስር ይሆናል ብላችሁ አስቀምጣችኋል። ምን ማለት ነው? እንደዚህ ያሉ ትላልቅ ተቋማት ብሔራዊ ባንክን ጨምሮ ያሉ ትላልቅ ተቋማት በመንግስት ቁጥጥር ስር መሆን አለባቸው ብለን እናምናለን። ምክንያቱም አንዳንዶቹ ተቋማት ከተቋምነት ባሻገርም የሀገርን ጉዳይ በብዛት የሚይዙ ጉዳዮች ስለሆኑ እንደዚህ ያሉ እንደ ብሔራዊ ባንክ የትኛው የመንግስት አካል ቁጥጥር ስር ነው የምታደርጉት? አሁን ባሉት የመንግስት ስርዓቶች ስር ነሰሰሪ ላይሆን ይችላል፣ ዲቴይሉን አልገባንበትም። ነገር ግን በየትኛውም የመንግስት አካል ሆኖ ጥላው ግን መሆን የሚችለው በመንግስት አካል ነው ብለን ያስቀምጥነው። የመንግስት ሚና በኢኮኖሚና በገበያ ላይ ምን ይሆናል? በትብብር ለኢትዮጵያ አንድነት ፓርቲ እይታ ገበያ መር ኢኮኖሚ ነው የምንጠቀመው። በዛ ውስጥ የመንግስት ሚና መቆጣጠርና ባላንስ ማድረግ ነገሮችን ነው ብለን ያስቀምጥነው። መንግስት የሚሳተፍባቸው ኢንቨስትመንቶች ይኖራሉ። ለምሳሌ ትላልቅ ሴክተሮች፣ የአየር መንገድ፣ የግብርና ሴክተሮች በተወሰነ መልኩ፣ ባንኪንግ ሴክተርን እንደዛው በተወሰነ መልኩና እንደዚህ ትላልቅ የሚባሉ ቀደም እንዳልኩት ከተቋምነት ባሻገር የሀገርን ሁኔታ በጣም በትልቁ ሊወስኑ የሚችሉ ጉዳዮችን መንግስት ነው የሚቆጣጠረው። ሌላው ከማንፌስቷችሁ የተነሳ የማነሳው ጥያቄ ከፖለቲካ ጋር ንክኪ ያላቸው የንግድ ድርጅቶችን እናግዳለን ብላችኋል። እነማን ናቸው? በምን ለይታችኋቸው ነው? ለምንድን ነው የምታግዷቸው? ስማቸውን እዚህ ጋር መጥቀስ ያለብን አይመስለኝም። ይታወቃሉ። የፖለቲካ ንክኪ ያላቸው የንግድ ድርጅቶች
ያሉን ብለ የሚል መከራከሪያ እንኳን ብታመጣ ኢህአፓ ወይም ደግሞ አጠቃላይ ትብብር ለኢትዮጵያ አንድነት ወደ ስልጣን ሲመጣ ከፖለቲካ ፓርቲ ጋር ንክኪ ያላቸው የንግድ ተቋማት ፍቃድ አይኖራቸውም ኢትዮጵያ ውስጥ ለመንቀሳቀስ። እነዚህ ድርጅቶች የክልል መንግስታትና ህዝቦች ሀብት ሆነዋል። እነሱን ነው እያላችሁ ያላችሁት። የክልል መንግስታት የያዟቸውን ሀብቶች የፖለቲካ ንክኪ አላቸው ብላችሁ ትዘጓቸዋላችሁ ማለት ነው? እንዳልኩ ማንነታቸው ላይ አሁን እዚህ ጋር መነጋገር አስፈላጊ ነው ብለን አናምንም። ነገር ግን ቅድም እንደጠቀስኩት አሉ የለየናቸው አሉ እንደጠቀስኩት ግን አሁን ያሉ መከራከሪያ አሁን እንዳነሳው አይነት መከራከሪያ እንኳን ቢመጣ እኛ መንግስት በምንሆን ጊዜ ከፖለቲካ ፓርቲ ጋር ንክኪ ያላቸውን ማናቸውንም የንግድ ተቋማት አናስቀጥልምም፣ እንዲከፈቱም አንፈቅድም። የባንኮች አወቃቀርን በተመለከተ ከትብብሩ አካል እንደዚሁም ደግሞ ከኢህአፓ ሊቀመንበር ጋር ባደረግኩት ቃለ ምልልስ ማንኛውም የሃይማኖትና የብሔር ንክኪና ስያሜ ያሉትን የፋይናንስ ተቋማት እንዘጋቸዋለን ብለዋል። ይሄ የትብብሩ አቋም ነው? አዎ። ለምንድነው የምዘጓቸው? በመጀመሪያ ደረጃ እንደዚህ አይነት እንደ ኢህአፓም እንደ ትብብርም አንድ ህዝብ ነን ብለን እናምናለን። ስለዚህ በተለይ ደግሞ እንደዚህ አይነት መከፋፈልን የሚፈጥሩና ከዛ ባለፈ ግን ኢኮኖሚን ሊያንቀሳቀሱ የሚችሉ ነገሮች በሃይማኖትና በብሔር የተደራጁ መሆን አለባቸው ብለን አናምንም። ከሀገር ሰላም አንጻርም አጠቃላይ ደግሞ እኛ ከምናራምደው የስርዓት አይነት አንጻርም እንደዚህ አይነት ተቋማት ትክክል ናቸው ብለን አናምንም። ለእናንተው ነው ጥያቄ። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። እሺ፣ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱን ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀመጥነውና ቅድምም የመለስንበት ነገር ነውና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛው መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ
እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለምናውቅ